አዲሱ የፌስታል ህግ የሚመለከታቸው ቅጣት የሚጥልባቸው የትኞቹ የህብረተሰብ ክፍሎች ናቸው? እንዲቆያችን ጠበቃ ሰብለ አሰፋ ነኝ። እንግዲህ አዲስ የጸደቀው አዋጅ ከአንድ ጊዜ በላይ ጥቅም የማይሰጡ ፌስታሎችን መጠቀም ወንጀል አድርጎ አስቀምጧል። በዛ ምክንያት ከቀጥታ ተጠቃሚ ሸማች አንስቶ እስከ አምራች ፌስታልን ወደ ሀገር የሚያስገቡ እንዲሁም ደግሞ ለንግድ ዓላማ ፌስታልን የሚያከማቹ ሰዎች ቅጣት እንደሚጣልባቸው ይህ አዋጅ ተፈጻሚ እንደሚሆንባቸው ተመልክቷል ማለት ነው። ፌስታልን ይዞ መገኘት አስቀድሜ እንደገለጽኩት ከ2 እስከ 5 ሺህ ብር የሚያስቀጣ ሲሆን ከዛ ባሻገር ፌስታልን ማምረት ማከማቸት ማለትም ለንግድ ዓላማ እንዲሁም ደግሞ ከሀገር ማስገባት አስመጭነት፣ በጅምላ ሻጭነት እነኚህ ሁሉ ደግሞ ከፍ ባለ ሁኔታ ከ50 ሺህ ብር እስከ 100 ሺህ ብር የገንዘብ ቅጣት እንዲሁም ደግሞ እስከ 5 ዓመት እስራት እንዲያስቀጡ ተደርገው ተቀምጠዋል ማለት ነው። ስለሆነም ይህንን አዲስ ህግ ህብረተሰቡ በአግባቡ ተረድቶ ጥንቃቄ ማድረግ ከቅጣት ራሱን መጠበቅ ይኖርበታል። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ።